ገንዘብ ሁሉንም ነገር ይገዛል ብለው ያስባሉ? ይህ ሰው በዓለም ላይ የሚፈልገውን ሁሉ መግዛት የሚችል ባለጸጋ ነበር። ነገር ግን አውሮፕላኑ ተከስክሶ ጥቅጥቅ ባለ ጫካ ውስጥ ብቻውን ሲቀር ያ ሁሉ ሀብቱ ከአንድ ጠብታ ውሃ እንኳን ሊታደገው አልቻለም። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ይዘንላችሁ የቀረብነው ተራ የታሪክ ድርሰት ሳይሆን ተፈጥሮና እድል ፈንታ የሰውን ልጅ ጥንካሬ የፈተኑበት አስደናቂ እውነተኛ ታሪክ ነው። ይህ ታሪክ ገንዘብ ስላለው ሰው ሳይሆን ተስፋ ስላልቆረጠ የሰው ልጅ መንፈስ ይናገራል። ቪዲዮውን ላይክ በማድረግ ጉዟችንን አብረን እንጀምር። ሀብት፣ ስልጣንና የቅንጦት ህይወት። የሰው ልጅ በምድር ላይ የሚመኛቸውን ነገሮች በሙሉ በእጁ ያስገባ ታላቅ ባለጸጋ ነበር። ህይወቱ በምቾት የተሞላ የወደፊቱን ጊዜ ደግሞ ሙሉ በሙሉ ያረጋገጠ የሚመስል ነበር። ነገር ግን ተፈጥሮ የሰውን ልጅ ትዕቢትና ተስፋ በአንድ ቅጽበት የምትፈትንበት የራሷ መንገድ አላት። አንድ ቀን ይህ ባለጸጋ በግል አውሮፕላኑ ሰማይን ሰንጥቆ ሲጓዝ ያልታሰበ ከባድ አደጋ አጋጠመው። ሞተሮቹ ተነስተው አውሮፕላኑ ግን ከቁጥጥር ውጪ ሆነ። በሰከንዶች ውስጥ ያ ሁሉ የቅንጦት ህይወት ተደመሰሰ። አውሮፕላኑ ማንም በማያውቀው ጥቅጥቅ ባለው አስፈሪ ደን ውስጥ ተከስክሶ ወደቀ። ከአደጋው ከባድ ጭስና ፍርስራሽ መካከል ህይወቱ ተርፎ አይኑ የተገለጠው ግን የእርሱ ብቻ ነበር። አብረውት የነበሩት ሰዎች ሁሉ ህይወታቸው አልፏል። በሚያቃጥለው የብረት ስባሪ መካከል ቆሞ ዙሪያውን ሲመለከት የነበረው ሀብት፣ ገንዘቡና ስልጣኑ በዚህ የዱር ደን ውስጥ አንዳችም ዋጋ እንደሌላቸው ተረዳ። በእጁ ላይ ምንም ነገር አልነበረም። ምግብ የለም፣ ንጹህ ውሃ የለም፣ ከውጭው ዓለም ጋር የሚያገናኘው የመገናኛ መሳሪያም የለም። የነበረው ብቸኛ ነገር ቢኖር አንድ ህያው መንፈስና ለመኖር ያለው የመጨረሻ ተስፋ ብቻ ነበር። በመጀመሪያዎቹ ቀናት ተፈጥሮ ጨካኝ ፊቷን አሳየችው። ጥማቱን ለመወጣት የዘነበውን የዝናብ ውሃ በቅጠሎች ላይ በማሰባሰብ ጠጣ። ፍራፍሬዎችን እና በጫካ ውስጥ የሚያገኛቸውን ነገሮች እየፈለገ ተመገበ። ሌሊት ደግሞ የጫካው ጨለማ ሲወርድ የመሬቱ ባለቤቶች የሆኑት የዱር አራዊት አደኑን ይጀምራሉ። ከነሱ አዳኝ ጥርስና ጥፍር ለማምለጥ በየሌሊቱ ረጃጅም ዛፎች ላይ እየወጣ ሰውነቱን ከቅርንጫፎች ጋር አስሮ ያድራል። በየቀኑ ጠዋት ሲነሳ ደግሞ ከዚህ አረንጓዴ እስር ቤት የሚወጣበትን መንገድ ለማግኘት በየአቅጣጫው ይጓዛል። ነገር ግን ደኑ ወጥመድ ነበር። የተጓዘባቸው መንገዶች በሙሉ መልሰው እዚያው ጥቅጥቅ ያለ ጫካ ውስጥ ይከቱት ነበር። ቀናት ወደ ሳምንታት ተቀየሩ። የሰውነቱ ብርታት እየተሟጠጠ መጣ። የለበሰው ውድ ልብስ በዛፎች እሾህና ቅርንጫፍ ተበታትኖ ተቀዳደደ። እግሮቹ በሾሉ ድንጋዮችና እሾሆች ተወግተው በቁስል ተሸፈኑ። እያንዳንዱ እርምጃው የመከራ ነበር። ቢሆኑም ግን በልቡ ውስጥ የነበረችውን የተስፋ ጭላንጭል ፈጽሞ አልለቀቃትም። በየቀኑ አቅሙ የፈቀደውን ያህል ከፍ ባሉ ኮረብታዎች፣ ዛፎችና ከፍታዎች ላይ በመውጣት ሰዎችን፣ የጭስ ወይም የመዳን ምልክትን ለማየት ይፈልግ ነበር። ነገር ግን አድማሱ በዛፎች ተከልሎ ምንም ነገር አይታይም። አንድ ቀን፣ 2 ቀን እያለ ቀናት ተቆጠሩ። ለ36 ሙሉ ቀናት በዚያ አስፈሪ ጫካ ውስጥ ብቻውን ኖረ። 36 ቀናት በብቸኝነት፣ 36 ቀናት በረሃብና በውሃ ጥም፣ 36 ቀናት ከሞት ጋር በየሰከንዱ እየተጋፈጡ መኖር። በቀን የጫካ ፍራፍሬዎችን፣ የእጽዋት ስራስሮችና ቅጠላ ቅጠሎችን እየበላ በሌሊት ደግሞ ከዱር አራዊት እያመለጠ ህይወቱን አቆየ። አካሉ በከፍተኛ ሁኔታ ከሳ። እግሮቹ በቁስል ተወረሩ። ልብሱ ሙሉ በሙሉ ወደ ጨርቅ እራፊነት ተቀየረ። ነገር ግን መንፈሱ አልተሰበረም። በ36ኛው ቀን አካሉ ሙሉ ለሙሉ ተስፋ ቆርጦ የመጨረሻው ጉልበቱን በጨረሰበት ወቅት ከሩቅ አንድ አነስተኛ የጠጠር መንገድ ተመለከተ። የደከመውንና የተጎዳውን አካሉን እየሳበ ወደ መንገዱ አቀና። በዚያ መንገድ አጠገብ ሲሄድ አምላክ ያቀናለት አንድ መንገደኛ ሰው አገኘ። ያ ሰው ወደ ቅርብ ከተማ ወሰደው። ወዲያውም ወደ ሆስፒታል ገባ። ሐኪሞች ለብዙ ቀናት አጣዳፊ የሕክምና እርዳታ አደረጉለት። ሰውነቱ እጅግ በመድከሙ ምክንያት ማገገሙ አስቸጋሪ ቢሆንም ቀስ በቀስ ግን ወደ ህይወት ተመለሰ።
ለ36 ቀናት ያህል ሞቷል ብለው ተስፋ ቆርጠው የነበሩት ቤተሰቦቹ በህይወት ማግኘታቸውን ሲረዱ በደስታና በእንባ ተቀበሉት። ከደህንነቱ በኋላ ለጋዜጠኞች ያጋጠመውን አስደናቂ ታሪክ ሲናገር እንዲህ አለ። በጫካው ውስጥ ያሳለፍኳቸው ቀናት ህይወትን የሚያድነው ሰውን ሰው የሚያደርገው ገንዘብ ሳይሆን ተስፋና ጽናት መሆኑን በጥልቀት አስተምረውኛል። ከዚያች ቀን ጀምሮ ህይወቱ ሙሉ በሙሉ ተቀየረ። የነበረውን ሀብት ከፊሉን ለችግረኞችና ወላጅ አልባዎች ማገዝ ጀመረ። ሰዎች በህይወት ተስፋ እንዳይቆርጡ የሚያበረታታ ታላቅ አስተማሪ ሆነ። ታሪኩ በዓለም ዙሪያ ተሰማ። በብዙ ሀገራት የሚኖሩ ሰዎችም የእርሱን የጽናት ታሪክ በማንበብ በችግራቸው ጊዜ ተስፋን አገኙ። በተለይም ለወጣቶች ሁልጊዜም የሚያስተላልፈው አንድ ታላቅ መልእክት ነበረው። ምንም እንኳን የገጠማችሁ ሁኔታ ከባድ ቢሆን ተስፋን አትቁረጡ። እስከምትተነፍሱ ድረስ የመዳንና የማሸነፍ ዕድል ሁልጊዜም አለ። ለ36 ቀናት የጫካ ትግል ዓለምን ያስደነቀና ያነቃቃ ታሪክ ሆነ። ይህ አጋጣሚ አንድ ሰው በተስፋ በጽናትና በትዕግስት ከተጓዘ ምን ያህል ከባድ ፈተናን ማለፍ እንደሚችል የሚያሳይ ታላቅ ምሳሌ ነው። ይህን አስደናቂ ታሪክ ከወደዳችሁት ላይክ፣ ሼር እና ኮሜንት ማድረግን አትርሱ። አዳዲስና አስተማሪ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን።